ሰላምና ጤና እንመኝላችኋለን። በተለያየ ቦታ ሆናችሁ ይህንን ቪዲዮ የምትመለከቱ በሙሉ ለክርስትና እምነት ተከታዮች ደግሞ ወቅቱ የትንሳኤ በዓል የሚከበርበት ስለሆነ እንኳን ለብርሃነ ትንሳኤው በሰላምና በጤና ደረሳችሁ እንላለን። ከዚህ ቀደም በሰራነው ቪዲዮ የኮንዶሚኒየም ቤት ተመዝግበው ዕጣ የሚጠባበቁ በትንሹ ስንት ብር መቆጠብ እንደሚጠበቅባቸው ጠቃሚ መረጃ አጋርተናቸዋል። ቪዲዮውን ያላያችሁት በዚሁ ቻናል ላይ ስለሚገኝ ማየት ትችላላችሁ። በዚህ አጭር ቪዲዮ ደግሞ የ2575 የቤት አማራጭ በተመለከተ ጠቃሚ መረጃ እናጋራችኋለን። ይህ ፕሮግራም ለመምህራን ትኩረት የሚሰጥ ሲሆን በማህበር ተደራጅቶ ቤት ለመስራት ስንት ብር እንደሚጠይቅ አዲስ መረጃ ይዘናል። እሱንም እንነግራችኋለን። ብዙ ጊዜ የተለመዱት የቤት ልማት አማራጮች የ20/80 ወይም 20 በመቶ ተመዝጋቢው ቆጥቦ 80 በመቶ ደግሞ በረጅም ጊዜ የሚከፈል ብድር እንዲሁም የ40/60 ወይም 40 በመቶ ቁጠባና 60 በመቶ ብድር የቤት ባለቤት መሆን የሚቻልባቸው በመንግስት የሚቀርቡ የቤት ልማት አማራጮችን ነው። በተመሳሳይ የ10/90 የቤት ልማት ፕሮግራም ተግባራዊ ሆኖ ነበር ያልነው በዚህ ፕሮግራም ተመዝግበው የቆጠቡ በሙሉ ቤት ስለደረሳቸው ነው። ከቅርብ ጊዜ ወዲህ ደግሞ የ25/75 የቤት አማራጭ ተግባራዊ እየተደረገ ይገኛል። ይህ በሌላ አገላለጽ የማህበር ቤት ማለት ነው። ቤት ፈላጊዎች ተደራጅተው 25 በመቶ ቅድመ ክፍያ ከፍለው ቀሪው 75 በመቶ ብድር ወስደው የቤት ባለቤት መሆን የሚችሉበት አማራጭ ነው። በዚህ የቤት አማራጭ መምህራን፣ የጤና ባለሙያዎች እንዲሁም ሌሎች የመንግስት ሰራተኞች በማህበር ተደራጅተው ቤት እያስገነቡ ይገኛሉ። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በማህበር ለሚደራጁ የተለያዩ የቤት አማራጮች ከነዋጋቸው በየ3 ወሩ እየከለሰ ይፋ ያደርጋል። የመምህራን የማህበር ቤት ፕሮግራም በአዲስ አበባ ከተማ አስተዳደር ልዩ ትኩረት ከተሰጣቸው የቤት ልማት ዘርፎች አንዱ ነው። መምህራን በሚሰሩበት ትምህርት ቤት ወይም በክፍለ ከተማ ደረጃ በማህበር እንዲደራጁ ይደረጋል። መንግስት ለመምህራን የቤት ማህበር መሬት በነፃ ወይም በልዩ ሁኔታ እንዲያገኙ እያመቻቸ ይገኛል። ይህም የመምህራንን የቤት ዋጋ ጫና በከፍተኛ ሁኔታ እንደሚቀንሰው ይታመናል። በቅርቡ በተለያዩ ክፍለ ከተሞች ለምሳሌ በአቃቂ ቃሊቲና ቦሌ ክፍለ ከተማ ለመምህራን ማህበራት የተሰጡ ሰፋፊ የመሬት ይዞታዎች መኖራቸውን መረጃዎች ይጠቁማሉ። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ መምህራን በማህበር እንዲደራጁ ያቀረባቸውን የቤት አማራጮች ከዚህ ቀጥሎ እንመልከት። ለመምህራን በማህበር ተደራጅተው ቤት እንዲገነቡ 2 አማራጮች ቀርበውላቸዋል። አማራጭ 1 የሚባለው ባለ 10 ፎቅ ወይም ባለ 12 ፎቅ፣ ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ አማራጮች ቀርበዋል። የቤቱ ስፋት ደግሞ ከ45 እስከ 75 ካሬ ይደርሳል፣ እንደ ቤቱ አይነት ማለት ነው። የአንዱ ካሬ ዋጋ 35,000 ብር ነው። ለምሳሌ በአማራጭ 1 የቀረበው ባለ 1 መኝታ ጠቅላላ ዋጋው 1,985,156 ብር ነው። የዚህን 25 በመቶ ቅድመ ክፍያ ሲሰላ 496,289 ብር ነው። 75 ከመቶ በብድር ይሟላል ማለት ነው። ይሄ 75 በመቶ ስንት ይመጣል? 1,488,867 ይሆናል ማለት ነው። በዚሁ አማራጭ በአማራጭ 1 ማለት ነው ባለ 2 መኝታ ቢሆን 60 ካሬ ቤት ስፋት ያለው የአንዱ ካሬ ዋጋ ለሁሉም የቤት አይነቶች ተመሳሳይ ነው። 2,646,875 ነው የቤቱ ጠቅላላ ዋጋ። 25 በመቶ ቅድመ ክፍያ 661,719 ብር ነው። 75 በመቶ ብድር በረጅም ጊዜ የሚከፈለው ማለት ነው 1,985,156 ብር ይሆናል። ባለ 3 መኝታ 75 ካሬ ነው የቤቱ ስፋት። ጠቅላላ ዋጋ 3,308,593 ብር ነው። 25 ከመቶ ቅድመ ክፍያው 827,148 ብር ነው። 75 በመቶ ብድሩ ደግሞ 2,481,444 ብር ነው ማለት ነው። እነዚህ በአማራጭ 1 የቀረቡ ናቸው። አማራጭ 2 ደግሞ የወለሉ መጠን ተመሳሳይ ነው ከአማራጭ 1 ጋር፣ ልዩነታቸው የቤቱ ስፋት ላይ ብቻ ነው። ለምሳሌ አማራጭ 2 ላይ ስቱዲዮ አለው። የቤቱ ስፋት 25 ካሬ አካባቢ ነው ከነ ጋራ መገልገያዎቹ 29.6 ካሬ ሜትር ይደርሳል። ስቱዲዮ ጠቅላላ ዋጋው
1,50,000 ብር ይደርሳል። የዚህን 25 በመቶ ክፈሉ ቢባል 262,500 ብር ይመጣል። 75 በመቶ ብድር ደግሞ 787,500 ይሆናል። ባለ አንድ መኝታ ሲሆን 37 ካሬ ነው። ጠቅላላ ዋጋው 1,546,456 ብር ነው። 25 በመቶ ቅድመ ክፍያው ደግሞ 386,614 ብር ነው። 75 በመቶ ብድሩ ደግሞ 1,159,842 ብር ይሆናል። ባለ ሁለት መኝታ ሲሆን ደግሞ 52 ካሬ ነው። ከነ የጋራ መገልገያ ሲጨምር ደግሞ 62.1 ካሬ ይሆናል። ጠቅላላ ዋጋው 2,173,398 ነው። 25 ከመቶ ቅድመ ክፍያ 543,350 ብር ነው። 75 ከመቶ ብድር ደግሞ 1,630,048 ብር ነው። ባለ 3 መኝታው 65 ካሬ ነው። የቤቱ ስፋት የጋራ መገልገያን ጨምሮ 77.6 ካሬ ይሆናል። ጠቅላላ ዋጋው 2,716,747 ነው። 25 ከመቶ ቅድመ ክፍያው 679,187 ብር ነው። 75 ከመቶ ብድር ደግሞ 2,037,560 ብር ነው ማለት ነው። ይህ ዋጋ አንድ ጊዜ ወጥቶ ለሁል ጊዜ የሚሰራ ሳይሆን በየጊዜው ማሻሻያ ይደረግበታል። የግብአት ዋጋ በየጊዜው እየጨመረ ስለሚሄድ ማለት ነው። ያው በደሞዝ የሚተዳደር ሰው የአቅም ጉዳይ ይታወቃል። ሌሎች አጋዥ ነገሮች ከሌሉ የቀረበው የዋጋ መጠን ከፍተኛ ነው። ነገር ግን ይህንን መረጃ ስናቀርብላችሁ አቅም የለኝም በሚል ተስፋ እንድትቆርጡ ሳይሆን ለቅድመ ዝግጅት እንዲያግዛችሁ ያህል ነው። በቤት ማህበር ተደራጅቶ ቤት መስራት ፍላጎት ያላችሁ ከዚህ ቪዲዮ ጠቃሚ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉ ደስ ይለናል። መረጃውን ለወዳጅ ዘመዶቻችሁ ብታካፍሉም እንደዚሁ ደስ ነው የሚለን። ባቀረብነው ቪዲዮ ላይ ወይም ተያያዥ በሆኑ ጉዳዮች ሀሳብ፣ አስተያየት፣ ጥያቄ ካላችሁ ልታካፍሉን ትችላላችሁ። በሌላ ቪዲዮ ዳግም እስከምንገናኝ በሰላም ቆዩን።